ስሜ መምህር ገላና ይባላለሁ። ግሎሪ ትምህርት ቤት አፋን ኦሮሞ መምህር ነኝ። ተማሪዎችን ሲያስተምራቸው በጣም ደስ ይለኛል። ተማሪዎችም አፋን ኦሮሞን ለመናገር ከዚህ በፊት አይደለም በፊት ተማሪዎች ከግሬድ 2 ወደ ግሬድ 3 ሲመጡ አፋን ኦሮሞ ይከብዳል እያሉ ነው የሚመጡ። ይከብዳል ብሎ ራሳቸውን ስላሳመኑ ቋንቋ መድስ ነው ብሎ ይመጣሉ። እንደ መምህር አያያዝ ነው አስተማሪው ቀላል አድርጎ ተማሪዎችን አቴንሽናቸውን የሰረቀ ካስተማረ ሁሉም ይቀላል ለተማሪዎች። ክላስ ውስጥ ይማራሉ። ሲማሩ ደግሞ ችግራቸው ምንድነው? እነሱ የሚያውቁት ቃላቱ ሲመጣ ፈተና ላይ ይቸገራሉ። ሌላ ችግራቸው ደግሞ ምንድነው? ይፈጥናሉ። ለምሳሌ የሆነ ቢ ካፒታል ጽፌው ይሄ ሌተር ካፒታል ሌተር አይደለም ካልኩ ካፒታል ሌተር አይደለም የምትሉን ይፈጥናሉ። ስለዚህ ቀስ ብሎ ፈተናውን አንብቦ ትርጉሙን እየገመቱ እንዲሰሩ ማድረግ ነው። ሌላው ደግሞ እነሱ ያልተማሩት ቋንቋ አዲስ ስለሆነ ሌላ ቃላቱ እነሱ ያልተረዱ እነሱ ያልተማሩ መጽሐፍ ላይ ያላዩትን ፈተና ላይ ማምጣት ተማሪዎቹ እንዲቸገሩ ያደርጋል። ኤኒዌይ ሚኒስትር ላይ የሚመጣ ከ5ኛና 6ኛ መጽሐፍ ነው የሚመጣ። እሱ ላይ ያው የምንሰራ ሞዴል ተሰጥቷል። ሞዴሉን እንደ ቦሌ ክፍለ ከተማ የተዘጋጀ ሞዴሎቹን አብረን አይተናል ሰርተናል። ኤኒዌይ እንደ የካ ክፍለ ከተማ 11 ክፍለ ከተሞች ውስጥ የተሰጡ በየክፍለ ከተማ ላይ ያያል ፈተናው። እሱንም ደግሞ በዩቲዩብም በእንደ ቲቶር ጊዜም 40 ጥያቄዎች ሁሉንም እንሰራለን። ያን ጊዜ የተረዱ ይመጣል ብለን እናስባለን። አብዛኞቹ ተማሪዎች በደንብ ነው የመለሱት ፈተናው። በእውነት በጣም መሪፍ ነው አይቻለው ነበር። ገላና ረጋ ነው ዩቲዩብ ቻናሌ፣ እዛ ላይ ሰርቼ ለቅላቸዋለሁ። እነሱ ደግሞ ወች ካደረጉ ያው የተሻለ ነጥብ ይመልሳሉ ብዬ አስባለሁ። እንዲረዱ አድርጌ ነው እኔ ደግሞ ዝም ብዬ በአማርኛ ወይ በኦሮምኛ ብቻ አንብቤው መልሶ ይሄ ነው ከማለት ጥያቄው ወርድ ባይ ወርድ እንደዚህ ያለ ነው፣ ስለዚህ መልሱ እንደዚህ ነው የሚሆን ብዬ የጨመርኩ እያስረዳቸው ሄዳለሁ። አዎ መልእክቴ ይሄ ቋንቋ እውነት ለመናገር አዲስ ነው። ተማሪዎች ደግሞ አዲስ ነው ብሎ ወላጆችም ባያስፈራሩ ፈተና ላይ 6ኛ ክፍል ላይ ይመጣል ይከብዳል ከሚሉ ያው ቋንቋ ዝሩ ፕራክቲስ ነው። ተማሪዎች ወላጆቹም ቲቶር ውስጥም ተካቶ ከግሬድ 3 ጀምሮ ቲቶር ውስጥ ገብቶ እንዲያስጠኑ እነሱም ቻናል ተቀላቅሎ እዛ ላይ ቢማሩ። ሁለተኛ ደግሞ የቤት ስራ ሲሰጣቸው ፈተና ጊዜ ልክ እንደ ሁሉም ሳብጀክት እኩል አድርጎ እንዲማሩ ወላጆችም ትምህርት ቤትም እኛን ሁሉም መምህራኖችም ድርሻችን ብንወጣ ተማሪዎች የተሻለ ነጥብ ይመዘገባሉ ብዬ አስባለሁ።